ስሙት። ያውን እኮ በአንድ አጥቢያ ታቦት ለምን እንደሚደረብ የታወቀ ነገር ነው። ስማ የታወቀ ነው። ሌላው ቀርቶ ህዝቡም ስላልተማረ ስላላስተማር ነው። እዚህ እኮ ወረድ ስንል ከተክለ ሃይማኖት በታች ያለው አጥቢያ ማን ነው የሚባለው? ማን ሚካኤል? ለምንድን ነው ጎላ የተባለ? መጀመሪያ ቤተክርስቲያኑ ሲተከል የመንፈስ ቅዱስ ነበረ። ስማ ሰው ደግሞ የሚያውቀው ሚካኤልን ነው፣ መንፈስ ቅዱስ ነው ያውቀው። ይሁን። ስለዚህ ሚካኤል መጣ። ሚካኤል ጎላ አይደለም እንዴ? ጎላ አልጎላም? ዋው! አዎ ጎላ እና ተተወ። እንደዚህ የተገለበጡ አሉ። አሁን ቅድስት ማርያም እንጦንስ ነበር ስትጀመር፣ ቅድስተ ቅዱሳን ማርያም ስትጀመር መጀመሪያ እንጦንስ ናት። አሁን እንጦንስ እስከ ቅርብ ጊዜ ራሱ በዓሉ ይከበር። አሁን ጭራሽ በዓሉ ሁሉ ተትቷል፣ ቁመቱ ሁሉ ቀርቷል፣ ምንም ዝክሩ ጠፍቷል። ምክንያቱም ገንዘብ የሚያስገኝ አይፈልግም። ስማ አይፈልግም። የሚደረቡት እነማን ናቸው? በጣም ይገርማል። ይሄ የሚያመጣው ሰበካ ጉባኤው ወይም ደብሩን እንዲያ የሚያደርገው ህዝቡ ጭምር ነው። ህዝቡ ስላልተማረ ነው። ተያይዘን ነው የምንጠየቀው በነገራችን ላይ። ምክንያቱም መሪው አሁን ገንዘብ ነው። መሪው የማንኛው ነገር መሪ ጥቅምና ገንዘብ ነው ሆኖት። ይሁን አሁን አርሴማ ለምንድን ነው የተፈለገችው? 1700 ዓመት የኖረች ሰማዕት ናት አይደለም እንዴ? በሆነ ምክንያት መታወቅ ስትጀምር ደግሞ ደብሩ ሁሉ አርሴማ አርሴማ አርሴማ። አሁን ምልጃዋ ዛሬ ተገልጦ ነው እንዴ? እዩት። ምንን መሰረት አድርገን ነው? ሰማልኝ፣ ጉድህን ሰማልኝ ወንድሜ። ያው ስትሞልጩኝ የኖራችሁ፣ በስድብ ስታገለግሉን የኖራችሁ፣ በስድብ ዛሬ ብርሃኑ አድማሴን እኔ ቃለ ሕይወት ያሰማልን ብየዋለሁ። ዛሬ እላለሁኝ በእውነት ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ የሕይወትን ቃል ያሰማልን፣ የበለጠ እንዲበራልህ እጸልያለሁ። አንተ እንዲህ ነው ለካ እውነት ሲገለጥ። ሼር የተደረገ አይመስለኝም። እዚህ ውስጥ ያላችሁ በሙሉ ሼር አድርጉት። ምናልባት የምታውቁ ሰዎች ካላችሁ ጎላ ሚካኤል የሚባል ቤተክርስቲያን አለ። ጎላ ሚካኤል ከስሙ ነው ምነግራችሁ። ስሙ አሁን ጎላ ሚካኤል ለምን ተባለ ስትሉ መንፈስ ቅዱስ ነው መጀመሪያ። የቤተ ክርስቲያኑ የመጀመሪያ ታሪካዊ ስሙ የገባውም ታቦት እንደሰማ ነው የመንፈስ ቅዱስ፣ በመንፈስ ቅዱስ ስም ነው የተሰየመው ነው። በኋላ ምን አደረጉ? ገቢ የለውም ቤተ ክርስቲያኑ። ገቢ ስለሌለው ሚካኤል ይደረብ፣ ገቢ የሚያመጣው ሚካኤል ነው። ሚካኤል ይደረብ፣ ሚካኤል ደረብ፣ ሚካኤል ያው ስሙ እንትን እያለ ስለተሰሚ እየተባለ በደንብ ኮሜርሻል ተሰራ። የመንፈስ ቅዱስ ስም ተሻረና ጎላ ሚካኤል። ሚካኤል ጎልቶ ወጣ ከመንፈስ ቅዱስ። ይህ ስድብ አይደለም። ይሄ የእግዚአብሔርን መንፈስ መስደብ አይደለም። ማን ፈጠረውና ሚካኤልን? ማን ፈጠረውና? ቅዱስ ሚካኤል እንላለን። ቅዱስ ሚካኤል ያደረገው እኮ መንፈስ ቅዱስ ነው። መናፍስት አድርጎ የሰራቸው መንፈስ የሆነው መንፈስ ቅዱስ ነው። መላእክትን የሰራው የፈጠረው መንፈስ ቅዱስ ነው። ጎላ ሚካኤል ተባለና ስሙ ተቀይሮ የቤተ ክርስቲያኑ ስም አሁን ሚካኤል ነው የሚመለከው፣ ሚካኤል ነው የሚከበረው። ያለ መንፈስ ቅዱስ በቃ ጽርሐ ጽዮን የሚለው ስም፣ ጽርሐ ጽዮን የሚባለው ስም ለሐዋርያት የእግዚአብሔር መንፈስ የወረደበት ስፍራ ስም ነው። ጽርሐ ጽዮን የሚባለው ስፍራ በኢየሩሳሌም ያለ ስፍራ፣ ያንን ስፍራ ነው ከመንፈስ ቅዱስ ጋር አያይዘው አባቶች ሰይመውት የነበረው። ጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያን የሚለውን አሁን ጎላ ሚካኤል ሆኗል ማለት ነው። ይህ ምን ያሳየናል ካላችሁ ስለ መንፈስ ቅዱስ መማር እንዳለበት ሰው ከሚካኤል የሚበልጠው መንፈስ ቅዱስ እንደሆነ። ያለ መንፈስ ቅዱስ ሚካኤል ምንም አይደለም። ልንገራችሁ፣ ገብርኤል ምንም አይደለም። ማን ፈጠረውና? እኛ ምንም አይደለም። በሰማይ በምድር ያለው ፍጥረት ሁሉ ቅርጽ ያስያዘው መንፈስ ቅዱስ ነው። የሕይወት እስትንፋስ የሰጠን መንፈስ ቅዱስ ነው። ስለዚህ